ከቪክቶር ዮኬሬሽ ጋር በተያያዘ ወኪሉ አንድ ነገር መናገሩ ብዙዎችን ሰሞኑን እያነጋገረ ይገኛል። የአርሰናልን ዝውውር አወሳስቦብን የነበረው ማንቸስተር ዩናይትድ ነው ብሏል ወኪሉ። ማንቸስተር ዩናይትድ ነው አወሳስቦብን የነበረው። ከተጫዋቹ ጋር ተነጋግሮ ተጫዋቹ ማንቸስተር እንደማይፈልግ ቢገልጽላቸው፣ ነገር ግን ማንቸስተር ዩናይትድ ከፍተኛ ገንዘብ አቅርቦ ነበረ ማለት ውሉ ላይ ከተቀመጠው ገንዘብ በላይ ወይም ስፖርቲንግ ሊዝበን የሚፈልገውን ያህል ገንዘብ ለመክፈል ዝግጁ የነበረው ማንቸስተር ዩናይትድ ነበረ። በተቃራኒው አርሰናል እንደምታስተውሰው ብዙ ነገሮችን ሲያነሳ ነበረ። የወኪሉ ኮሚሽን ሁሉ ተቀንሷል፣ እሱን ደግሞ ሁሉ ምናምን ቀንሶ ነው የገባው አይደል? ግን ሪላክስ ያደረገ ስፖርቲንግ ሊዝበንም የሚጠቅም እንደ ወኪልም እኔንም የሚጠቅም ጥያቄ ቀርቦ ነበር እና ውስብስብ እንዲሆን ያደረገው ማንቸስተር ዩናይትድ የጠየቀው ጥያቄ ተጫዋቹ የአርሰናሉ ዝውውር የማይሳካና የማይሆን ከሆነ ወደ ማንቸስተር ዩናይትድ ይሄዳሉ ብሎ በማሰብ የስፖርቲንግ ሊዝበን